ከዛም ከርቀት አንድ ሰው ቆሞ አየች። ወደፊት እየሮጠች ሄደች። ያንን ሰው ገፍትራ ጣለችው። ማን እንደሆነ ግን አላወቀችም ነበር። ከዛም ወደ ክፍሏ ተመለሰች። ባሏን ስለገደለችው ከመደሰት ይልቅ ስሜቶቿ ሁሉ ተደበላልቀውባት የሚሰማትን ሁሉ አታውቅም ነበር። ግራ ገባት። ደስ አላላትም። ግን የሞተው አይመለስም። ምንም ማስረጃ እንዳይገኝባት ሁሉን ነገር ማጠፋፋት ጀመረች። አንድ እንኳን አፈር ላይዋ ላይ እንዳይገኝ ገላዋን በደንብ እያሸች ታጠበች። ከዛም የባሏን ስልክ ከፈተችና እሱና ካራ ያወሩትን ቴክስቶች በሙሉ አጠፋች። ከዛም ሆቴሉን በደንብ አጸዳችው። ማስረጃ እንዳይገኝባት በጣም ፈርታ ነበር። ከዛም መስታወት ፊት ቁጭ ብላ ለፖሊስ የምትናገረውን ታሪክ መለማመድ ጀመረች። ከዛ ድንገት የሆቴሏ በር በኃይለኛው ተንኳኳ። በጣም ደነገጠች። ግን በሩን ስትከፍት የሚገጥማት ነገር ከዚህ በላይ እንደሚያስደነግጥ አላወቀችም ነበር። ሪቨር ልክ በሩን ስትከፍት በሩ ጋር የቆመው ሰው ባሏ ነበር። ከተራራ ጫፍ ወርወራ የገደለችው የመሰላት ባሏ በር ላይ ቆሟል። ሪቨር ደርቃ ቀረች። ባሏ በህይወት አለ እና ማንን የገደለችው አላወቀችም። ማንን የገደልኩት እያለች ከመጨነቋ ብዛት አስፈሪ ነገሮች በሐሳቧ ይመጡ ጀመር። ከዛም ቀስ ብላ ድጋሚ በሩን ከፈተች። ባሏ ነው። በሩን ደጋግማ ዘግታ ብከፍትም ባሏ ከመሆን የሚቀየር ምንም ነገር አልነበረም። ባሏ ሃንጎቨር ላይ ስለነበር ድብዝዝ ያለ ፊቱን ይዞ ነበር የመጣው። ለባሏ በሩን ከከፈተች በኋላ ሮጣ አንድ ክፍል ገባች። ገድዬዋለሁ ብላ ያሰበችው ሰው ስላልሞተ በጣም ደንግጣለች። የተሳሳተ ሰው ነው የገደልኩት ብላ ማዘን ጀመረች። ልቧ በድንጋጤ በጣም እየመታ ነበር። ከውጪ ባሏ ይጠራት ጀመር። እየለመናት ነበር። ውጪ ስላደረ ይቅርታ እየጠየቃት ነበር። ከዛም ራሷን አረጋግታ ወጣችና ባሏን የት እንደነበር ጠየቀችው። ባሏ ባር ውስጥ ነበር። ሌሊቱን ሙሉ ሲጠጣ አድሮ እዛው ነበር እንቅልፍ የወሰደው እና ማንን የገደልኩት ብላ ማሰብ ጀመረች። የጥያቄዋ መልስ ግን ቶሎ ነበር የተመለሰላት። የካራን ቦይፍሬንድ ስታየው ካራን አይተዋት ከሆነ ሁሉንም ሰዎች እየጠየቀ ነበር። ሪቨርም የተፈጠረው ነገር ገባት። ከተራራው ላይ ገፍትራ የጣለችው ሰው ካራ ነበረች። ትዳሯን የበተነችባትን ሴት ነው የገደለቻት። ፖሊሶች ተራራው ላይ ፍለጋቸውን ጀመሩ። ሪቨር እና ባሏም እነሱን ተቀላቅለው ካራን መፈለግ ጀመሩ። ፖሊሶቹ ተራራው ላይ የካራን ሬሳ አገኙት። ከተራራው ላይ ወድቃ እንደሆነና ህይወቷ አደጋ ውስጥ እንደሆነ ተነገራቸው። ሪቨር ካራ በህይወት እንዳለች ስታቅ በጣም ደነገጠች። እናም ነቅታ ሳታጋልጣት በፊት ልትገላት ወሰነች። ከዛም የካራን ሁኔታ በቅርበት ሆኖ ለማጣራት እንዲመቻት የካራን ፍቅረኛ አንተ አልተረጋጋህም፣ እኔ መኪናውን ልንዳ ብላ ወደ ሆስፒታል ይዛው ሄደች። ሆስፒታል ከደረሱ በኋላም ካራ መሞቷን ሰሙ። ሪቨር ሳትጋለጥ ካራ በመሞቷ እረፍት ተሰማት። ፖሊሶች ግን የተፈጠረው ነገር አደጋ ነው ወይስ ታስቦበት ነው የሚለውን ለማጣራት ምርመራ ጀመሩ።